በቀኝም በግራም እስፋፋለሁ የእግዚአብሔር ሞገስ ከኔ ጋር ነው የእግዚአብሔር መንፈስ ከኔ ጋር ነው እስፋፋለሁ በቀኝም በግራም መስፋፋት ይፈልጋሉ እንግዲያውስ የፊታችን እሁድ ጥር 17 ከጠዋቱ 1 ሰዓት ጀምሮ በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን የማይቀርበት ልዩ የመስፋፋት ቅባት የሚካሄድበት ፕሮግራም አለ። ይህ ፕሮግራም የእግዚአብሔር ሰው ነቢይ ሚራክል ተካ በታላቅ ቅባት የሚያገለግልበት ቀን ይሆናል። ይህ ቀን የማይረሱት የተአምራቶት ቀን እግዚአብሔር በሕይወቶ ለየት ያለ ተአምራት የሚያደርግበት ቀን ይሆናል። አምነው ከመጡ በዛ ቀን ለመስፋፋት የሚሆነውን ቅባት የሚቀበሉበት ቀን ይሆናል። የፊታችን እሁድ ጥር 17 ከጠዋቱ 1 ሰዓት ጀምሮ በሄቨን ኤምባሲ ቤተክርስቲያን አይቀርም። ይህ ቀን እግዚአብሔር በቀኝም በግራ በየትኛውም ሕይወታችን አቅጣጫ እኛን የሚያስፋፋበት ቀን ይሆናልና እንዳትቀሩ። ኢየሱስ ይችላል። አንድ ቀላል ጥያቄ ልጠይቅህ ጋሺ፣ ዮሐንስ የሚባል ሰው ታውቃለህ? ብዙ ሰዎች አሉ ዮሐንስ የሚባሉ። ማረፊያ የሚል ስም ታውቃለህ? አዎ። ማናት? የልጄ ባለቤት። ማን ነው ስሙ? ማረፊያ ነች። ማረፊያ ነው ስሟ። የአባቷ ስም ማን ነው? ዮሐንስ። የፊታችን ጥር 17 እሁድ ከጠዋት 1 ሰዓት ጀምሮ የእግዚአብሔር ቃል በቀኝም በግራም ትስፋፊያለሽ እንደሚል በሕይወታችሁ ላይ በፋይናንሻል አቅጣጫ እንድታስፋፉ እንዳትጠበቡ በአንድ ቦታ እንዳትወሰኑ በእጦት ሕይወታችሁ እንዳይሰቃይ ጉስቁልና የሚሰበርበት በሕይወታችሁ ላይ መስፋፋት እንዲሆን እግዚአብሔር ብዙ የሥራ ዕድሎችን በሕይወታችሁ ላይ የሚፈጥርበት ድንቅ የተአምራትና የድንቅ ኮንፈረንስ ተዘጋጅቷል። ለመስፋፋት የሚሆነውን ቅባት የምትቀበሉበት ነው። እጅ በመጫን ለሚመጡ ሰዎች በሙሉ የምጸልይ ይሆናል። ሀብታም መሆን ነው የምትፈልገው አንተ? ስም ማን ነው? ሀብታሙ። በቀኝም በግራም እስፋፋለሁ የእግዚአብሔር ሞገስ ከኔ ጋር ነው የእግዚአብሔር መንፈስ ከኔ ጋር ነው እስፋፋለሁ የኔ ነገር በሱ ከተያዘ እጁ ከኔ ጋር ከሆነ እስፋፋለሁ የኔ ነገር በሱ ከተያዘ እጁ ከኔ ጋር ከሆነ እስፋፋለሁ ሰላም ሰላም በመላው ዓለም ሄቨን ቲቪን የምትከታተሉ ይህንን ሚዲያ የምታዩ በሙሉ የፊታችን ጥር 17 እሁድ ከጠዋት 1 ሰዓት ጀምሮ የእግዚአብሔር ቃል በቀኝም በግራም ትስፋፊያለሽ እንደሚል
በህይወታችሁ ላይ በፋይናንሻል አቅጣጫ እንድታስፋፉ፣ እንዳትጠበቡ፣ በአንድ ቦታ እንዳትወሰኑ፣ በእጦት ህይወታችሁ እንዳይሰቃይ፣ ጉስቁልና የሚሰበርበት በህይወታችሁ ላይ በስፋፋት እንዲሆን እግዚአብሔር ብዙ የሥራ ዕድሎችን በህይወታችሁ ላይ የሚፈጥርበት ድንቅ የተአምራትና የድንቅ ኮንፈረንስ ተዘጋጅቷል። በዚህ ፕሮግራም ላይ እግዚአብሔር ሰው እጅግ ያለውበት ስፍራ ጠቦኛል፣ ያለውበት ሁኔታ አስጨናቂ ነው የምትሉ ሰዎች በሙሉ ለመስፋፋት የሚሆነውን ቅባት የምትቀበሉበት ነው። እጅ በመጫን ለሚመጡ ሰዎች በሙሉ የምጸልይ ይሆናል። በዛች ቀን ላይ ለመስፋፋት የሚሆንን ቅባት ትቀበላላችሁ። እሁድ ጥር 17 ከጠዋቱ 1 ሰዓት ጀምሮ እንዳትቀሩ። ሰላም ሄቨን ቤተሰቦች ጤና ይስጥልኝ፣ እንዴት ናችሁ እንላለን። ሄቨን ፋሚሊ ነን። ይህ ቻናል በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን እየተካሄዱ ያሉ ፕሮግራሞችንና ሊካሄዱ ያሉትን እየተከታተለ ለእናንተ መረጃ የሚሰጥ ሲሆን በተጨማሪም የነቢይ ሚራክል ተካ ሳምንታዊ ቋሚ ትምህርቶችንና ስብከቶችን በአጭርና ግልጽ በሆነ መልኩ ወደ እናንተ የምናቀርብበት ነው። በየትኛውም ቦታ ሆናችሁ ፕሮግራሞቻችንን ሳያመልጣችሁ እንድትከታተሉም ያደርጋል። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ፕሮግራሞችን፣ መልእክቶችን፣ እውነተኛ መረጃዎችን ወደ እናንተ ያቀርባል። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ባለራዕይ የነቢይ ሚራክል ወዳጆችና ተከታዮች ሆናችሁ ይህንን ቻናል በመቀላቀል ለሌሎችም ሼር በማድረግና በመጋበዝ የጸጋው ተጠቃሚዎች እንድትሆኑ እንጋብዛችኋለን። ኢየሱስ ይችላል።